ሰላም የወሬት ተከታታዮች የተከበራችሁት ህብረተሰብ በሙሉ በየሀገሩ ያላችሁት በእስራኤል ውስጥ ያላችሁትን ይሁዳኖች በውጭ ያላችሁትን በሙሉ እንደምናችሁልኝ። አሁን ገና ያልኩትኝ የወሬትን ትምህርት ለመማር ነው። አሁን ያለንበት ጊዜው ትምህርቱን እንማረው ወሬት ውስጥ እንተማረው የወሬት ስለ ህዝበ እስራኤል ከግብፅ ወርደው ከዛ በፈርዖን መከራ ስቃይ ያዩበት ጊዜ ነው። ለምንድነው ወደዛ የወረዱበት ምክንያት? ከአባታቸው ያዕቆብ ጋር ዮሴፍ ከዛ እየነገሰ በግብፅ ያዕቆብ ተልጆቹ ግብፅ ወርዶ ከዛ 17 ዓመት ጥሩ ጊዜ ነበረው፣ ጥሩ ህይወት ነበረው። ከዛ በፊት ግና ከልጅነቱ ጀምሮ እስከ ስንት ዓመቱ 147 ዓመቱ ስንት ስቃይ አይቷል። ቀላል አይደለም። የጻድቃኖች ጽድቅና እንዲታወቅ ጻድቅ መሆናቸው በምንድን ነው? አንዱ ሰው መመለከት አለብን። ስንመለከተው ወቅቱን በሙሉ ከዘፍጥረት ጀምረን ዘዳግም ጻድቃኖች በሙሉ በእኛ ጊዜ ውስጥም የተወልዱ ጻድቅ የተባለዎች ሰዎች እነሱ ብዙ ስቃይ ያያሉ። መጀመሪያቸው ጊዜ ስቃይ ነው። መጀመሪያ ግና ስቃይ ቢሆን መጨረሻ ጊዜ ግና ነፃ ይሆናሉ፣ ቅዱስ ይሆናሉ፣ እግዚአብሔር ያሳድጋቸዋል። ክፉዎች ግና መጀመሪያ ቀን ፀሐይ ይወጣላቸዋል። ክፉም ቢሰሩ ሁሉ ሰመራ ይሆናል። መካን እንዲሆኑ ይወልዳሉ። ድሃ ሞንትነው ሀብታም ይሆናሉ። ክፋት ቢሰሩ ይሰምርላቸዋል። ይሄ የእግዚአብሔር ምስጢር ነው። ግና ጻድቃኑ መጀመሪያ ጻድቂም ቢሆኑ ስንት ስቃይ ወረዱ ውጣው ስንት ነው መከራ እና አባታችን ያዕቆብ ብዙ ስቃይ ብዙ ነገሮች አይቷል። ግና መጨረሻ ላይ ግና 12 ነገሮች በሙሉ ጻድቅ ሆነው ወጥቶ ግብፅ ያወረዱበት ምክንያት ደግሞ በምስጢሩ ምንድነው? ከዛ ብዙ የተቀደሱ ነገሮች ወደቁትን ከዛ ለማውጣትና እግዚአብሔር ትእዛዝን ለመፈጸም ወረዱ ስራቸው ነው። ከተወረዱ ግና 250 ዓመት ቆይተው ወደ ምድረ በዳ ሙሴ ያመጣቸዋል። እና አሁን ያለንበት ጊዜ አንድ ወር ከ2 ሳምንት የጥገና ጊዜ ነው። የጻድቃኖች በምስጢር የጻፉት ወረቀት ጽድቅና ወደ እግዚአብሔር ተደብቆ ልባችን ወደ እግዚአብሔር መስጠት አለብን እና ግብፅ ያወጣቸውን እግዚአብሔር ግብፅ ያወጣቸው ከግብፅ እንዴት ነው እንደወጡ እስራኤሎች እንዴት ነው ወጡ? ጩኻቸውን ወደ እግዚአብሔር አመጡ። ግና ግብፅ ሲወርዱ ግና ጥሩ ነበሩ መጀመሪያ፣ መጨረሻ ግና ልጆቻቸው ወደ እንደ ቦታው ስለሆኑ ማለት የነዛን ትምህርት የቦታውን ትምህርት ስለተማሩ ባህር ብዙ ስቃይ ገጠማቸዋል። ግና ወደ እግዚአብሔር ሲጮሁ ልባቸውን እግዚአብሔር ሲሰጡ እግዚአብሔር አዙሮ ነቢያት ሰደደላቸው ሙሴን። ከዛ ግብፅ የወጡበት ምክንያት ጮኸው ለእግዚአብሔር ጮኻቸውን ስለሰጡ እግዚአብሔር ማደማጣቸው። ስለዚህ ትምህርት ነው የሚያስፈልግን። አፋችን፣ ልመናችን፣ ሁኔታችን፣ አካላታችን በሙሉ ልባችን በሙሉ ለእግዚአብሔር መስጠት አለብን። ልባችንና አፋችን አንድ መሆን አለብን። እግዚአብሔር መሸወድ አይቻልም እና እግዚአብሔር ልብና ኩራት ይመረምራል። ስለዚህ ልባችን ኩላታችን እንደ አባቶቻችን እንደ ወላጆቻችን እንደ ቀድሞ ትውልድ ልባቸው አፋቸው ለእግዚአብሔር ስለሆነ አሁንም ይህን ልብ አፋችን ልባችን ትምህርታችን ለእግዚአብሔር ልስተው እና የወር ተማሪ የወር ተከታታይ ወርትን ተምረን ከቁም ነገር እናውለው ያርግና ሰንበት አክባሮች ባሮተ አክባሮች ሰው አክባሪ እግዚአብሔር አክባሪና ያርግና ይሄ ነው የሚያስፈልግ። ሊመጣው ትምህርት ስተንተማር ዞረን የወር ተከታታዮች በሙሉ በዓለም ወይ በእስራኤል ሀገራችን በሙሉ እግዚአብሔር ከእናንተ ጋር ይሁን ከእኛ ጋር ይሁን።
ፍቅርን ይስጠን ለዘላለም ቸር ያሰማን እንላችኋለሁ። ሰላም ላችኋለሁ። እንወዳችሁ እናከብራችሁ። ያዕቆብ ነኝ ትረፍ ኃላፊ ያለሁት